ሰላም ጤና ይስጥልኝ። ዛሬ የምንወያየው ስለ ጉበት ጤናና ስለ ኢትዮጵያዊ ጥራጥሬዎች ታምራዊ የመጋገም አቅም ነው። በ30 ቀናት ውስጥ የጉበት ስብን በሳይንሳዊ መንገድ እንዴት እንደምናስወግድ እናያለን። የጉበት ስብ በሽታ ወይም ፋቲ ሊቨር በአሁኑ ወቅት በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን እያጠቃ ያለ ጠጠኛ ገዳይ ነው። ምልክቱ ከፍተኛ ዝለትና ወይም በቀኝ በኩል የጎድን ህመም ሊያካትት ይችላል። ለመሆኑ ጉበታችን ምን ይከውናል? ጉበታችን የሰውነታችን ዋና ፋብሪካ ሲሆን ደምን ያጣራል፣ መርዛማ ነገሮችን ያስወግዳል፣ ምግብን ወደ ኃይል ይቀይራል። በቀን ከ500 በላይ ወሳኝ ተግባራትን ያከናውናል። ታዲያ ችግሩ ምንድን ነው? የዘመኑ አመጋገባችን የተጣራ ስንዴ፣ ስኳር የታሸጉ ምግቦች ጉበታችንን በስብ እንዲወጠር ያደርጉታል። ይህም ከጊዜ በኋላ የጉበት ስራ ሙሉ በሙሉ ያስተጓጉላል። ይህን ሂደት እንዴት እንቀልብሰው? መፍትሄውም በአያቶቻችን ጥንታዊ እውቀት ውስጥ ይገኛል። የኢትዮጵያ የደጋ ጥራጥሬዎች በተለይም ጤፍና ገብስ ልዩ የሆነ የፈውስ አቅም አላቸው። ብዙዎች የጉበት ስብ ሲያጋጥማቸው ውድ መድኃኒቶችን ብቻ ይፈልጋሉ። ነገር ግን ተፈጥሯዊ መንገድ ተገቢ አመጋገብ ለውጥ ከማንኛውም መድኃኒት በላይ ኃይለኛ ሊሆን ይችላል። ይህ ሚስጥር በሳይንሳዊ ጥናቶች የተረጋገጠ ነው። የኢትዮጵያ ጥራጥሬዎች ልዩ ፋይበር አይነትና ተከላካይ ስታርች አላቸው። እነዚህም ጉበትን ከስብ የማጽዳት ተልዕኮ አላቸው። ከጤፍ እንጀምር። ጤፍ በዓለም ላይ ካሉ ጥራጥሬዎች ሁሉ ጥቃቅን ቢሆንም በውስጡ ግን እጅግ ግዙፍ የሆነ ተፈጥሯዊ ኃይል የያዘ ሱፐር ፉድ ነው። በ100 ግራም ጤፍ ውስጥ ምን ይገኛል? 8 ግራም ፋይበር ለጉበት ማጽጃ፣ 8 ወሳኝ አሚኖ አሲዶች ለሰውነት ግንባታ እንዲሁም ከፍተኛ ካልሲየም፣ ብረትና ማግኒየም ይገኛሉ። በሳይንሳዊ እይታ ጤፍን ልዩ የሚያደርገው ሬሲስታንስ ስትራች መያዙ ነው። ይህ ስትራች በጥቃቅን አንጀት ሳይፈርስ በቀጥታ ወደ ትልቁ አንጀት በመሄድ ጠቃሚ ባክቴሪያዎችን ይመግባል። እነዚህ ባክቴሪያዎች ሾርት ቼን ፋቲ አሲድ የተባሉ ንጥረ ነገሮችን ያመነጫሉ። እነዚህ አሲዶች የጉበት ስብን ያቀልጣሉ፣ እብጠትን፣ ኢንፍላሜሽን በከፍተኛ ሁኔታ ይቀንሳሉ። ጤፍ በሰውነት ውስጥ ቀስ ብሎ የሚፈርስ በመሆኑ የስኳር መጠን ድንገት አይጨምርም። ይህም የኢንሱሊን መጠን እንዲረጋጋና ጉበት ስብን ለማቅጠል በቂ ጊዜ እንዲያገኝ ይረዳዋል። ይህ ጠቃሚ መረጃ ለብዙዎች እንዲደርስ አሁን ላይክ ያደርጉት። ብዙ ወገኖቻችን የጉበት ስብ በሽታ እንዳለባቸው እንኳን ሳያውቁ በህመም ይሰቃያሉ። ቻናላችንን ሰብስክራይብ በማድረግ ዘወትር ጠቃሚ የጤና ሚስጥሮችን ማግኘት ትችላላችሁ። የጤና እውቀት የህይወት ዋስትና ነው። አሁን ደግሞ ወደ ገብስ እንለፍ። ገብስ የአያቶቻችን የጥንካሬ ምንጭ ነው። ለዘመናት በኢትዮጵያ ድጋፍ ስራዎችና እንደ ዋነኛ የጤና እህል ሲመረት ቆይቷል። ገብስ ልዩ የሚያደርገው ቤታ ግሉካን የተባለው ፋይበር አይነት ነው። ይህ ፋይበር በደማችን ውስጥ ያለውን ትርፍ ኮሌስትሮል ስብ እንደ ስፖንጅ የመምጠጥ ብቃት አለው። ሳይንስ ጥናቶች እንደሚያሳዩት በቤታ ግሉካን የበለጸገ አመጋገብ መጥፎ የተባሉን ኤልዲኤል ኮሌስትሮልን ከ10-15% ይቀንሳል። ይህም በጉበት ላይ ያለውን ጫና ይቃላል ብሎ 19 የተደረገ አንድ ጥናት አስገራሚ ውጤት አሳይቷል። ለ30 ቀናት ገብስን ብትመገቡ ሰዎች የጉበት ስብን መጠን ያለምንም መድኃኒት በ2% ቀንሶላቸዋል። በዚህ ጥናት ተሳታፊዎች በቀን 50 ግራም ገብስ ብቻ ነበር የተመገቡት። ይህም ግማሽ ብርጭቆ ያህል ሲሆን ማንኛውም ሰው በቀላሉ ሊያገኝ የሚችል መጠን ነው። በተጨማሪም ገብስ የጉበት ኢንዛይሞችን ኤኤልቲና ኤኤስቲ ያሻሽላል። እነዚህ የጉበት ጤና መለኪያዎች በገብስ ተጠቃሚዎች ዘንድ ወደ ጤናማ ደረጃ ተመልሰዋል። ይህ ማለት ጉበታችን ራሱን የመጠገን አቅም አለው ማለት ነው። ሰውነታችን ተፈጥሯዊ የማጋገም ኃይል ስላለው የሚያስፈልገው ትክክለኛ ምግብ ብቻ ነው። አሁን ሁለቱን ድንቅ እህሎች ጤፍና ገብስ አጣምረን ስንጠቀም የሚለውን የላቀ ውጤት እንመልከት። እንዴት ተባብረው እንደሚሰሩ እናያለን። ጤፍ ከፍተኛ ፕሮቲን ሲያቀርብ፣ ገብስ ደግሞ ጥራት ያለውን ፋይበር ይሰጣል። እነዚህ ሲዋሃዱ የተሟላ የምግብ ሚዛን ይፈጥራሉ። ይህም ለጉበት መልሶ ግንባታ ፍጹም ነው። ብዙዎች እንዴት እንደሚጀምር ግራ ገባኝ ይላሉ። መንገዱ ቀላል ነው። በመጀመሪያ እነዚህን ጉበትን የሚጎዱ የተጣሩ ምግቦችን ማስወገድ ይገባል። አንደኛ፣ ነጭ ዳቦ። ይህ የጣራ ስንዴ በጉበት ላይ ከፍተኛ ጫና ይፈጥራል። በምትኩ 100% ንጹህ የጤፍ እንጀራ ዘውትር ይጠቀሙ። ሁለተኛ፣ ስኳርና ለስላሳ መጠጦች። እነዚህ በቀጥታ ወደ ጉበት በማምራት ወደ ስብነት ይቀይራሉ። በምትኩ ንጹህ ውሃ ወይም የተፈጥሮ ፍራፍሬ ጭማቂ ይምረጡ። ሶስተኛ፣ የተጣሩ ዘይቶች። እነዚህ መጠቀም መርዝ እንደ መጠጣት ይቆጠራል። በምትኩም የኑግ ዘይት ወይም ደግሞ ጥራት ያለው የወይራ ዘይት ይጠቀሙ። አራተኛ፣ አልኮሆል። አልኮል የጉበት ዋነኛ ጠላት ሲሆን ጉበቱ እንዲያገግም ከፈለጉ አልኮልን ሙሉ በሙሉ ከህይወቱ ማራቅ ይኖርቦታል። አምስተኛ፣ የተቀነባበሩ ወይም ፕሮሰስድ ምግቦች። እነዚህ ከመርዛማ ኬሚካሎች በጨውና በስብ የተሞሉ ናቸው። ጉበቱ እነዚህን ቆሻሾች የማጥራት አቅም የለውም። አሁን የ30 ቀናት የለውጥ ፕሮግራማችን እንጀምር። ይህን ደረጃ በደረጃ መመሪያ በትክክል ከተከተሉ ውጤቱ እጅግ አስደናቂ ይሆናል። ከሳምንት 1 እና 2 የመሰረት ግንባታ። በዚህ ወቅት ሰውነቱ ከዘመናዊ አመጋገብ ተላቆ ወደ ባህላዊ ጤናማ ጥራጥሬዎች የሚሸጋገርበት ጊዜ ነው። ጠዋት ከ12 ሰዓት እስከ 1 ሰዓት ባለው ውስጥ 2 ብርጭቆ ውሃ በሎሚ ጭማቂ ጠጡ። ይህ ጉበትን ይቀሰቅሳል። ከዚያም የገብስ ገንፎ በማር ወይም በኑግ ዘይት አዘጋጅቶ ይመገቡ። የገብስ ገንፎ ዝግጅት በጣም ቀላል ነው። ግማሽ ብርጭቆ የተፈጨ ገብስ በ2 ብርጭቆ ውሃ ውስጥ ለ5-7 ደቂቃ ያብስሉት። ለጣዕሙ 1 ማንኪያ ማር ይጨምሩበት። ምሳ ከ6 ሰዓት እስከ 7 ሰዓት ባለው ውስጥ ይመገቡ። 100% ንጹህ የጤፍ እንጀራ ከምስር፣ ከሽሮ ወይም ከአትክልት ጎመን ጋር ይመገቡ። የወተት ተዋጽኦችን ግን ይቀንሱ። ለምን? 100% ጤፍ። ብዙዎች እንጀራን በስንዴ ወይም በሌላ እህል ይከለክሉታል። ይህ የጤፍን ሙሉ የፈውስ ጥቅም ያሳጠዋል። ለ30 ቀናት ንጹህ ጤፍን ብቻ ይምረጡ። እራት ከ12 ሰዓት እስከ 1 ሰዓት ባለው ውስጥ ይመገቡ። ቀለል ያለ የገብስ ሾርባ። እራት ቀላል መሆን አለበት፣ ምክንያቱም ጉበት በሌሊት ራሱን የማጥራት ስራን ያከናውናል። ሳምንት 3 እና 4 ጥልቅ የፈውስ ወቅት። አሁን ሰውነቱ በአዲስ አመጋገብ ጋር ተላምዷል። ይህ ወቅት ጉበቱ በከፍተኛ ሁኔታ ስብን የሚያቀልጥበት ጊዜ ነው።
በቀን እስከ 3 ሊትር ውሃ ይጠጡ። ውሃ ለጉበት እንደ ሻወር ነው። መርዛማ ነገሮችን በሽንት አማካኝነት ጠራርጎ እንዲያስወግድ ይረዳዋል። በቀን ለ30 ደቂቃ የእግር ጉዞ ያድርጉ። መራመድ ትርፍ ስኳርን ያቃጥላል። በተለይ ከምሳ በኋላ 15 ደቂቃ መራመድ ለጉበት ጤና እጅግ ጠቃሚ ነው። የእንቅልፍ ሰዓት ከ7 እስከ 8 ሰዓት ይተኙ። ጉበት ራሱን የሚያድሰው ከሌሊት ከ4 እስከ 8 ሰዓት ባለው ጊዜ ውስጥ ነው። በዚህ ሰዓት መተኛት ለፈውሱ ወሳኝ ነው። ተጨማሪ ሱፐርፉድ አቮካዶ፣ ጤናማ ስብ፣ ለውዝ፣ ኦሜጋ 3 እና አረንጓዴ ሻይ አንቲኦክሲዳንትን የጉበት የማገገም ጉዞ ያፋጥኑታል። ነጭ ሽንኩርትን፣ ቀይ ሽንኩርትንም ተፈጥሯዊ የጉበት ማጽጃዎች ናቸው። በየቀኑ በምግብ ውስጥ በማካተት የጉበትን አቅም ይገንቡ። በ2001 አዲስ አበባ ዩኒቨርሲቲ የተካሄደ አንድ ጥናት አስገራሚ ውጤት አስመዝግቧል። በጥናቱ 120 የጉበት ስብ ታካሚዎች በሁለት ቡድን ተከፍለው ነበር። ቡድን ኤ ዘመናዊ አመጋገብ ዳቦ፣ ፓስታ፣ ስኳር ሲከተሉ፣ ቡድን ቢ በጤፍና በገብስ ላይ የተመሰረተ ባህላዊ አመጋገብን እንዲከተሉ ተደረገ። በ30 ቀናት በኋላ ቡድን ቢ የጉበት ስባቸው በ28% ቀንሷል። በተጨማሪም የወገብ ዙሪያቸው በ3.5 ሴንቲሜትር ሲቀንስ የኢንሱሊን ስሜታቸውን በ35% ተሻሽሏል። ይህ የሚያረጋግጠው ባህላዊ ምግባቸው እውነተኛ መድኃኒት መሆኑን ነው። አያቶቻችን ሳይንሱን ባያውቁትም በተግባር ግን በጤና ይኖሩበት ነበር። ዓለም አቀፍ የምርምር ተቋማት ይህን ያረጋግጣሉ። ጆርናል ኦፍ ኒውትሪሽን እንደገለጸው ከፍተኛ ፋይበር የጉበት ኢንዛይሞችን በ40% ያሻሽላል። በቢኤምሲ ጥናትን መሰረት እንደተገለጸው ሬሲስታንስ ስትራች የጉበት የማገገም ፍጥነትን በ3 እጥፍ እንደሚያፋጥነው ተረጋግጧል። እንዲሁም ኒውትሪየንትስ ጆርናል ጤፍ የጉበት እብጠትን እንደሚቀንስና የሰውነትን የሚከላከል አቅም አንቲኦክሲዳንት ሌቭል እንደሚጨምር አረጋግጧል። ታዲያ ለምንድን ነው ይህን ቀላል መፍትሄ የማንተገብረው? ብዙዎች የአመጋገብ ለውጥ ከባድ ይመስላቸዋል። እውነታው ግን ተቃራኒ ነው። ለቀላል ዝግጅት ጤፍና ገብስን በጅምላ ይግዙ። ይህ ገንዘቡን ከመቆጠብም በላይ እህሉን ለረጅም ጊዜ ሳይበላሽ እንዲቆይ ይረዳል። ገብስን አስቀድሞ ፈጭተው ያስቀምጡ። የተፈጨ ገብስ ለ2 ሳምንታት በፍሪጅ ውስጥ ትኩስነቱን ሳይለቅ ሊቆይ ይችላል። የጤፍ እንጀራ ቤቶ ማዘጋጀት ካልቻሉ ከታመነ ሰው 100% ንጹህ መሆኑ አረጋግጠው ይግዙ። ከሌላ እህል ጋር አለመቀላቀሉንም ያረጋግጡ። የገብስ አጠቃቀም ለቁርስ ገንፎ፣ ለራት ሾርባ፣ ለምሳ ደግሞ ትንሽዬ የተለያዩ አማራጮች መመገብ ይቻላል። የጤፍ አጠቃቀምም ከባህላዊ እንጀራ በተጨማሪ ለህጻናት ገንፎ ወይም ለቀላል ምግብነት በቅንጦት መልክ ማዘጋጀት ይቻላል። ለስራ ቦታ ዝግጅት የጤፍ እንጀራ በሽሮ፣ የገብስ ኩኪዎች ወይም ደግሞ የተቀቀለ ገብስን በጠርሙስ ይዘው በመሄድ ጤናውን መጠበቅ ይችላሉ። የምግብ መርሃ ግብር ለምሳሌ ሰኞ ጠዋት የገብስ ገንፎ፣ ምሳ የጤፍ እንጀራ፣ በምሽት ራት ደግሞ የገብስ ሾርባ ቢያደርጉት፣ ማክሰኞ ደግሞ ጠዋት የጤፍ ገንፎ፣ ምሳ የጤፍ እንጀራ በሽሮ፣ እራት ደግሞ የገብስ ቅቅል ቢያደርጉት። ይህንን ስርዓት እያፈራረቁ ይቀጥሉ። ለተሻለ ጣዕም እንደ በርበሬ፣ ነጭ ሽንኩርት፣ እርድ እና ዝንጅብል ያሉ ጤናማ ቅመሞችን ይጠቀሙ። የምግብ ጥምረት ጤፍ ከአትክልት ጋር፣ ገብስ ከጥራጥሬ ጋር ሲዋሃድ የተሟላ ፕሮቲን፣ ጤናማ ስብ ያለው ሚዛናዊ ምግብ ይሰጠናል። የእውነተኛ ሰዎች ምስክርነት ወይዘሮ አበባ በ30 ቀናት ውስጥ የጉበት ስቤ ከ30% ወደ 12% ወርዷል ብላ ምስክርነት ሰጥታለች። አቶ ተስፋዬ ደግሞ ከፍተኛ ድካም ጠፍቷል፣ የጉበት ኢንዛይሞቼ ወደ ጤናማ ደረጃ ተመልሷል ሲሉ ምስክርነታቸውን ሰጥተዋል። ወይዘሮ ፍጹም ለ20 ዓመታት ከኖሩባቸው የስኳር በሽታዎች የክብደት ጫና በጤፍና በገብስ አማካኝነት መላቀቃቸውንም ገልጸዋል። እነዚህ ውጤቶች እናንተም ጋር ሊደገሙ ይችላሉ። ጤናው በእጅዎ ነው ያለው። ስለዚህ ኃላፊነት በመውሰድ የእርስዎን ድርሻ ይወጡ። በሳምንት ውስጥ የሚጠብቁት ለውጦች በአንደኛው ሳምንት ከፍተኛ ኃይል ስሜት፣ የምግብ መፈጨት መሻሻልና ጥራት ያለው እንቅልፍ ያገኛሉ። በሁለተኛው ሳምንት የሆድ መነፋት ስሜት ይጠፋል፣ የቆዳው ብርሃን ይጨምራል፣ ክብደቱን መቀነስ ይጀምራል። በሶስተኛው ሳምንት ግልጽ የሆነ የክብደት መቀነስ፣ የስኳር መጠን መረጋጋትና የደም ግፊት መስተካከል ይታያል። በአራተኛው ሳምንት የጉበት ኢንዛይሞች ወደ መደበኛ ደረጃ ይመለሳሉ፣ ኮሌስትሮል ይቀንሳል፣ አጠቃላይ ጤንነቱ ይታደሳል። ይህን እውቀት ለቤተሰቡ በተለይም እድሜያቸው ለገፋ ወላጆቹ ያካፍሉ። በእድሜ መግፋት የጉበት ስብ ስጋት ይጨምራልና ለህጻናትም ቢሆን ወሳኝ ነው። የዛሬ ህጻናት በፓስታና ፒዛ ፋንታ በጤፍና በገብስ ካደጉ የወደፊት ጤናቸው አስተማማኝ ይሆናል። ቤተሰብ ሙሉ በሙሉ ይህን አመጋገብ ቢከተል ለውጡን ቀላልና አስደሳች ያደርገዋል። ልጆችም ገና በጠዋቱ ጤናማ ምርጫን ይማራሉ። በኢትዮጵያ 25% የሚሆኑ የከተማ ነዋሪዎች የጉበት ስብ ይኖርባቸዋል ተብሎ ይገምታል። አብዛኞቹ ግን ምንም ምልክት እስኪባባስ ድረስ አያውቁትም። የጉበት ስብ በሽታ ያለምንም ህመም በጸጥታ ይቆይና ከጊዜ በኋላ ወደ ከፍ የጉበት ጠባሳ ሊለወጥ ይችላል። መከላከያው ግን ቀላልና ቅርብ ነው። ባህላዊ እህሎችን መመገብ፣ የተጣሩ ምግቦችን መተው፣ የአካል ብቃት እንቅስቃሴና በቂ እንቅልፍ ማተኛት። ጤናማ ጉበት ለረጅም እድሜ መሰረት ነው። ጉበት ሲታመም መላው ሰውነቱ ይዝላል። ጉበት ሲጠነክር ግን ህይወቱ ብሩህ ይሆናል። በአሁኑ ወቅት ዓለም ጤፋን እንደ ሱፐር ጌን እያየችው ነው ያለችው። በውጭ ሀገር በውድ ዋጋ ይሸጣል፣ እኛ ግን በእጃችን እናገኘዋለን። ገብስም እንዲሁ በስኳርና ለኮሌስትሮል መከላከያነት ተመራጭ መሆኑ ተረጋግጧል። ይህን የተፈጥሮ ጸጋ በአግባቡ እንጠቀምበት። ባህላዊ እውቀታችን የከበረ ሀብት ነው። አያቶቻችን በጤና የኖሩት በዚህ ምስጢር ነበር። እኛ ግን ዘመናዊ ምግብን እየተማመንን ነው። ነገር ግን መመለስ ይቻላል። በማንኛውም ሰዓት ቢጀምሩ ጉበቱ ራሱን የመፈወስ አስደናቂ የተፈጥሮ ችሎታ አለው። የማገገም ሂደት ከመጀመሪያው እስከ 10ኛው ቀን መርዝ ይወገዳል። እስከ 20ኛው ቀን ስብ ይቃጠላል። እስከ 30ኛው ቀን ጉበቱ ይታደሳል። ሂደቱን ለማፋጠን በቂ ውሃ ይጠጡ። ሬዚስታንስ ስትራች ይዘውትሩ። የወተት ምርቶችን ይቀንሱና አልኮልን ፈጽሞ ይተዉ።
ጭንቀትንም ይቀንሱ። ጭንቀት ኮርቲሶል የተባለ ሆርሞን ማመንጨት ጉበትን ይጎዳል። መዝናናትና ጸሎት ለውስጣዊ ሰላም ይረዳሉ። ይህ አመጋገብ ከመድኃኒት ጋር ይቀረናል። በፍጹም ይልቁንም ከመድኃኒት ጋር ተቀናጅቶ ፈጣን ፈውስ ለማግኘት ይረዳል። በርካታ ሐኪሞችን ይህን የአመጋገብ ለውጥ ይደግፋሉ። ምክንያቱም የመድኃኒቱን ውጤታማነት ስለሚጨምርና ፈውሱን ስለሚያፋጥን ነው። ከጊዜ በኋላ በሐኪም ቁጥጥር የመድኃኒት ከመጠንም ሊቀነስ ይችላል። ነገር ግን ያለ ሐኪም ትእዛዝ መድኃኒት ማቋረጥ የለበትም። የጉበት ምርመራዎች ኤልቲኤስቲ እንዲሁም አልትራሳውንድ ወይም ፋይብሮስካን በማድረግ የጉበቱን ወቅታዊ ሁኔታ ማወቅ ይችላሉ። የቀኝ ጎን ህመም፣ ያልተለመደ ድካም፣ የአይን ቢጫ መሆን ወይም የሆድ እብጠት ካጋጠሙት በአስቸኳይ ሐኪሞን ያማክሩ። ይህ ቪዲዮ ጠቃሚ እውቀት እንደሰጡት ተስፋ አድርጋለሁ። ነገር ግን እውቀት ብቻውን አይበቃም፣ ተግባራዊ እርምጃ ያስፈልጋል። በአስተያየት መስጫው ላይ ዛሬ ጀመርኩ ብለው ቃል ይግቡልን። ይህ ቁርጠኝነቱን ለውጥና የመጀመሪያውን እርምጃ ያሳየናል። የሳምንቱ ለውጥን መጥተው ያጋሩን። የምርምር ውጤት ካሉትም ሌሎች ትምህርታዊ እንዲሆን ያካፍሉ። በሀገራችን በጉበት በስኳርና በደም ግፊት የሚሰቃዩ ወገኖቻችን ብዙ ናቸው። ይህ መረጃ የብዙዎችን ህይወት ሊታደግ ይችላል። ለወዳጅ ዘመዶች ሼር ማድረጉንም አይርሱ። የእርሱ አንድ ሼር የአንድ ሰው ህይወት ለዘላለም ሊቀይር ይችላል። ጤናማ እውቀትን ለሁሉም መድረስ አለበት። በተለይ እንዲህ አይነት ቀላልና ውጤታማ የጤና መረጃን ማጋራት ሰብአዊነት ነው። እኛ የምንሰራው ለእናንተ ጤና ነው። እናንተ ደግሞ ሌሎች ብርሃን ሁኑ። አብረን ጤናማ ትውልድን እንገንባ። ከባህላችን የተማረን ሳይንስን እያጣቀስን ጤናችንን ቅድሚያ እንስጥ። ጤናማ ትውልድ የሀገር ኩራት ነው። ቪዲዮ ከጠቀማችሁ ላይክ ማድረግ ድጋፋችሁን ግለጹልን። ይህ መረጃ ለብዙዎች እንዲዳረስ ጥልቅ እገዛ ያደርጋል። ተጨማሪ ጤና ሚስጥሮችን ለማግኘት ሰብስክራይብ ያደርጉና የደውል ምልክቷን ይጫኑ። የእርስዎ ጤንነት የእኛ ደስታ ነው። ማንኛውም ጥያቄ ካሉት ኮሜንት ላይ ጻፉልን። ልምዶንም ልውውጡን ለማዳመጥ ሁልጊዜ ዝግጁ ነን። የዛሬው ትምህርታችን እዚህ ላይ ያበቃል። ዛሬውኑ ይጀምሩ። ከ30 ቀን በኋላ የሚሰራችሁን እንደምትነግሩኝ ተስፋ አድርጋለሁ። በጤና ቆዩ። ጤናማ ጉበት ለጤናማ ህይወት። አመሰግናለሁ።